بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. الحمد لله الذي وفق أهل محبته الكرام لزيارة بيته الحرام فساروا وطاروا على طيارة الحضرة والمحبة والشوق والغرام، ووقفوا على ذرى حضرات الجود والاحترام، وتمكنوا على عرفات الوصال بإذن المليك العلام، وإن نامت عينهم قلبهم لا ينام، وسعوا بين الصفا والمروة فيا لهم من هيام. والصلاة والسلام على درة الإسلام وعلى آله وصحبه السادات الأعلام. أما بعد የተከበሩ የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ኡስታዝ ሸሃቡዲን ሼህ ኑራ፣ የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት አስተዳደራዊ ጉዳዮች ልህቀት ምክትል ፕሬዚዳንት፣ የተከበሩ ኡስታዝ ጋሊ አባቦር የዑለማ ምክር ቤት አስተባባሪ፣ የአዲስ አበባ ዑለማ ምክር ቤት አስተባባሪ፣ የተከበራችሁ የአዲስ አበባ የስራ አስፈጻሚዎች፣ የሚዲያ አካሎች፣ የአዲስ አበባ ከተማ ነዋሪዎች እንኳን ለ1447ኛው ኢደል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን እያልኩ አረፋን ስናስታውስ ሐጅን እናስታውሳለን። ሐጅ በአላህ ከአምስቱ እስልምና ማዕዘናት አምስተኛ አድርጎ የደነገገው ሐጅ ነው። ይሄም ደግሞ ፊ መካኒ መክሱሲን ፊ ወቅቲ መክሱስ በተለየ ቦታ በተለየ ሰዓት ላይ መካ ላይ በሐጅ ወራት ዙልሒጃ ማለት ነው። ህዝቦች ቀለም፣ ብሔር፣ ጾታ ሳይወስናቸው አንድ አይነት ልብስ ለብሰው የአላህን የሚያጸዱበት ሐጃቸውን የሚያከናውኑበት ወር ነውና ይሄም ቀን ነው። ዛሬ አረፋ ነው። አረፋ ነው 9ኛው ቀን ማለት ነው። ውቁፈል አረፋ በመካ ላይ በአረፋ ተራራ ላይ ይቆማል። እኛ እንጾማለን፣ እዛ አይጾምም። ነገ የውመ ነህር ነው። ነህር ደግሞ ነገ የእርድ ቀን ስለሆነ እኛ ቀብለ ሶላት ተሰገድን በኋላ በየቤታችን ሄደን እናርዳለን። በየቦታችን የምናርደው ደግሞ ከአይብ የጸዳ ከነውር የጸዳ ማለት ነው። አይኑ ላይ ችግር የሌለው ጆሮ፣ ቀንድ እንዲህ አይነት ነገሮች እና አዕረጅ ይሄ አካለ ጎደሎ ሽባ ያልሆነ ማለት ነው። የሚያምር በግ የሚያምር ከከብትም ከግመልም ከፍየልም ከበግም እናደርጋለን። ያንን ታረን በኋላ 1/3ኛውን ለዲሃ እንሰጣለን። እንደገና 1/2ኛውን ደግሞ የዛኑ ቀን ከቤተሰብ ከጎረቤት ጋር እንበላና መጨረሻ ደግሞ የቀረውን አያመት ተሽሪቅ የሚባል አለ። ያንን በአያመት ተሽሪቅ እየተዝናናን እየተደሰትን ዚያራ እያደረግን ቤተሰብ ከቤተሰብ እየተጠያየቀ እናደርጋለን። ኡዱህያ በዚህ ደረጃ ላይ የሚካሄድ ሲሆን እርድን በሚመለከት ነብዩላህ አቡል አንቢያ የሚባሉ ነብዩላህ ኢብራሂም አለይሂ ሰላም ልጃቸውን ረዱ ብለው በሚጠየቁበት ጊዜና ልጃቸውን ያ አበቲ ልጄ ሆይ እኔ ላርድህ ተዘጋጅቻለሁ ታዝጃለሁ ብለው ሲጠይቋቸው እሳቸው የመለሱት ጉደኛ መልስ ነበረ። ያ አበቲ ኢፍዓል ማ ቱእመር፣ ያሻኸውን አባቴ ሆይ ፈጽም ነው ያሏቸው። የዚህ ጊዜና አራጅም ታራጅም በስራ በሚሰሩበት ጊዜና ፊዳ ወይንም ኡዱህያ ፊዳ ከጀነት የመጣ በግ ይዞላቸው ጅብሪል ሲመጣ ቀና ብለው ኢብራሂም ሲመለከቱ አላሁ አክበር አላሁ አክበር ብለው ሲሉ ኢብራሂም ቀጥ ብለው ሲመለከቱ እንደገና ደግሞ ኢብራሂም እዛ ላይ አላሁ አክበር ላኢላሃ ኢላላህ አሉ። እስማኤል ላይ ሲደርስ ላኢላሃ ኢላላህ አላሁ አክበር ፈሊላሂል ሐምድ ከመታረድም ነፃ ረከኝ ብለው ለአላህ ሽኩር ያደረሱበት ነገር ነውና ኡዱህያ ይህንን ይመስላል። ኡዱህያችንን ስናከናውን አሁንም ለተሸገሩት 1/3ኛውን ሰጥተን ሌላውን ነው ብለናል። አሁንም እንደገና ደግሞ በአዲስ አበባ ደረጃ ላይ የምናሳስበው የመስገጃ ቦታዎች የተዘጋጁ ናቸው። በሁሉም ቦታ ላይ ከሰላምና ጸጥታ ላይ ተነጋግረናል። ከፖሊስም ከፌዴራል ፖሊስም እና ስቴዲየምን ጨምሮ በሁሉም ቦታ ላይ ተዘጋጅቷል። ያንን በተግባር መዋል አለብን ነው የምንለው። ስንከድም በተክቢራ ነው፣ ስንመለስም በሌላ ቦታ በተክቢራ እናደርጋለን። የዘንድሮውን ኢደል አድሃ ልዩ የሚያደርገው ታላላቅ ድሎች አሉ።
ከሱም አንዱ በኢትዮጵያ ታሪክ በእስልምና ሃይማኖት በመጅሊስ ተቋም ላይ ህገ መጅሊስ የሚባል ያልተዋቀረበት መዋቅር ነበረ። ይሄ ምን ማለት ነው? ሰዎች የሚተዳደሩት መጅሊሶች ሲቀያየሩ በራሳቸው አንደበት ነበረ። ዘንድሮ ግን በነሻሃቡዲን ሌሎችንም በነጋሊ አማካኝነት ሌሎችንም ተጨምረው ህገ መጅሊስ የሚባል ለኢትዮጵያ ታሪክ ለመጀመሪያ ጊዜ ተዘጋጅቷል። ያ ማለት ሰዎች ያልፋሉ፣ ህጉ አያልፍም። ግን በቅብብሎሽ የሚሰራ ነገር ነውና ይሄንን ነገር ትልቅ ነገር ያደርግልናል። በቀጣይም ደግሞ በምርጫ ከአምስተኛው ቀን በኋላ ምርጫ ይመጣል። ያን ምርጫ ደግሞ እኛ ሙስሊሞች የሚጠቅመንን አገራችንን ያስቀጥልልናል፣ ሰላማችንን ያሰጠናል፣ ሃይማኖታችንን ያስከብርልናል የሚለውን ሙስሊሙ ማህበረሰብ በጥንቃቄ ካርዱን እንዲጠቀም እያሳሰብኩኝ መልካም ዒድ እንዲሆንልን እያሳሰብኩኝ ዒድ ሙባረክ ኩሉ ዓም ወአንቱም ቢኸይር ተቀበለላሁ ሚና ወሚንኩም። መልካም ዒድ አላህ ያርግልን፣ አገራችንን አላህ ይጠብቅልን፣ ህዝባችንንም አላህ ይጠብቅልን እላለሁ። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ።